ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው አላችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ ቤተሰብ፣ ዛሬ እንግዲህ የመጣሁበት ቪዲዮ በጣም ለፍቻል ነው። ይህንን ቪዲዮ ሰብስክራይብ፣ እንደ ላይክ፣ እንደ ሼር እያደረጋችሁ እችን ቪዲዮ እስቲ እያጫወታችሁ ከመጀመሪያ እስከ መጨረሻ እያያችሁ ዩቱብ ቻናሌ ስለደከመ ጋይስ አበረታቱኝ ማለት ነው። እንግዲህ ወደ ገደለው ሲሄድ ፍቅር ከሁሉም እንግዲህ ከአብርሽ ጋራም ተበጣበጠች፣ ከሩታ ጋራም ተበጣበጠች፣ ከፉአድ ጋራም ከፉፉ ጋራም ተበጣበጠች። አሁን ደግሞ እንግዲህ የፉፉን ጓደኛ ይዛ ፉፉና የፉፉ ጓደኛ በጣም ተያይዟል። በጣም ቪዲዮአቸውን እከታተላለሁ። ከቪዲዮአቸው ውስጥ እሱስ ምንድነው ይሄ የሰራችው ድራማ በጣም ገርሞኝ ነው ማለት ነውና ዙራ ዙራ የመጣችው እንግዲህ ልጆቹ ጓደኛ ማሞች ናቸው። ልጆቹ እየተፋጁ ምን እያሉ ልጆቹ ሲያቀታቸው ማስታረቅ ሲያቀታት እንግዲህ ሆስፒታል ድረስ ሄዳ ሲስተሮቹንም ለመና ባለ ሆስፒታሉንም ለመና ታመም ያለው ተኝቻለሁ። እንግዲህ በመካከሉ እነሱ ምንም ልታረቁልኝ ችግሬ ስላልገባቸው እኔ ደግሞ ችግሬን ልንገራቸው ብላ ሳትታመም እንግዲህ እንደታመመ ሰው ሆስፒታል ገባች። ሆስፒታል ስትገባ ከዶክተሯ ጋራ ተስማሙና ከተስማሙ በኋላ ዶክተሯ ለፉአድና ለጓደኛው ስልክ ደወለች። ከዛ እንግዲህ እኔ በጣም ገርሞኛል። ሁለቱም እየሮጡ ነው መጥተው ያየዋት ማለት ነው። እና ውድ ተመልካች እንግዲህ እኔ እዚህ ጋር ምንም ልፈርድም አልቻልኩም። እስቲ በኮመንት እንትን መፍረር ትችላላችሁ፣ መግለጽ ትችላላችሁ ማለት ነው። እና ፍቅራቸው ያኛው ይደብቃል እንጂ ግን ፉአድ በጣም እንደሚወዳት ፍቅርን ይታወቃል። እና በነገራችን ላይ ፉአድ ትዕግስት የሚባል ነገር የለም። ፉአድ በጣም ነው በቃ የሆነ የሚሯሯጠው ማለት ነው። ፉአድ በጣም የፉአድ ነገር አንዳንድ ጊዜም በጣም ይገርመኛልና እንደዛ ተጣልተውም ከፍቅር ብዙም የራቀ ነገር ያለ አይመስለኝም። ውድ ተመልካች እንግዲህ ልጅቷ በመካከሉ ተጨነቀችና ይሄንን መፍትሄ ያገኘች። እዚህ ጋር ፉአድን ማየት ትችላላችሁ እንዴት እንደሚያደርገው በቃ እና ዶክተር ፍቅር ደግሞ እዚህ ጋር በቃ ታውናለች ማለት ይቻላልና እና እንዴት አስችሏት ነው እንደዚህ እንግዲህ ድራማ እንደሆነም መጨረሻ ላይ እንዴት እንደምትነግራት በጣም እንዴት እንደምትነግራቸው ራሷም ዶክተሯን አስረድታለች። ቢሆንም ግን ነገሮቹ ትንሽ ከበርገድ ይላል። ያኛውም ይወዳታል፣ ፍቅሩን ደብቋል። ያው እንግዲህ ፉአድም ጓደኛ ማሞች ናቸው። ፍቅርንም እንግዲህ አብረው ትንሽ የሆነ ነገር አሳልፈዋል። ፉአድ ሻሽቷት አሻሽም ትቷት አይተውም። ብቻ ተመላላሽ ፍቅር ነው ያለው ማለት ይቻላል። እና በጣም ነገሮቹ እዚህ ጋር በጣም ገርሞኛል። እነሱ እርስ በራሳቸው በቃ ታርቀዋል። ይሄኛው ደግሞ እንትን አለ ደንግጧል። በአፉ ብዙም እንደ ፉአድ ባይንበጨበጭ በጣም በቃ በውስጡ በጣም አዝኗልና ስለዚህ በጣም ነገሮቹ ሁሉ በጣም ከባዶቹ ናቸው ማለት ነው። ስለ ሁሉም ነገር እግዚአብሔር ነው የሚያውቀውና
ፍቅር ደግሞ እመሙ እንዴት መጣላት? በጣም በመካከሉ ሁለቱ ወንዶች መካከል ድንገት መሰለኝ ፍቅር ሁለቱንም ነው መሰለኝ ያፈቀረችው። እንግዲህ አንድ ሴት ልጅ ሁለት ወንድ ካፈቀረች ደግሞ ግራ ይገባታል። በመካከሉ በቃ በጣም ግራ የመጋባት ነገር ስለሚመጣ አማራጯን ስታጣ ነው። ፉፉንም ወደዛ በል ማለት አልቻለችም። ይሄኛውንም አዲሱ ፍቅረኛ እየተባለውም እንግዲህ እንደ ፍቅረኛ ነው የሚሰሩት። እኛ እንበላቸው እንጂ ማለት ነው። ውስጣቸውን መድኃኒዓለም ነው የሚያውቀው። በአሁኑ ሰዓት የዩቱብ ብር ህዝቡን እያሳበደ ስለሆነ ብዙ ነገሮችን ሊያስተካክሉ እየተሯሯጡ ነው እና ቻናላቸውን በመካከላቸው ከፍ እያለላቸው ነው። ውድ ተመልካች እንግዲህ ፍቅራቸው እንዳለ ይቀጥላችኋል ነው ይባላል አይደለም? እና እነኚህ ልጆች አሁን ኑና ውጡ፣ ኑና ከፍቅር ለ15 ቀን ኑና ከፍቅር ለአንድ 15 ቀን ኑና ውጡ እየተባለች ነው። ኑና ውጡ እየተባሉ ነው። እንግዲህ ለ15 ቀን ደግሞ የት ነው የምትቀመጠው? ማነውስ ነው የሚንከባከባት ብለው ዶክተራ ሁለታችሁም እንዳትጠጓት ከእናንተ ከሁለታችሁም ለ15 ቀን እረፍት እንድታደርግ አይናችሁን እንደታይ ብላ ዶክተር እንግዲህ መፍትሄ ሰጥታለች። በሰው እንኳን ፉአድ የምታውቀው ሰው እንኳን የለም እኛ ብቻ ነን እያለ ነው ፉአድ እንግዲህ። ስለዚህ ፉአድ እንደዛ ስለሆነ እንደዛ ስላለ ምንም ነገሮቹ ሁሉ የሚቀዘቅዙ ነገር ያለ አይመስለኝም። እና እነሱ ናቸው እንግዲህ የሚያውቁት የሚያደርጉትን ነገር። መጨረሻውን አብረን እንከታተላለን። ውድ ተመልካቾቼ ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። የሚቀጥለው ደግሞ አብረን እንከታተላለን ማለት ነው። እንግዲህ ፍቅር እንደኔ ከሆነ ግራ ሲገባት ይሄንን ሀሳብ መጣች፣ ይሄንን ሀሳብ ታወነች ማለት ነው። በርቱ፣ ቀጥሉ። እኛም እንግዲህ ከእናንተ ጋራ እየቆረጥን እየፈለግን ከእናንተ ከኮቢ ጋራ እንቀጥላለን ማለት ነው ውድ ተመልካች። ስለዚህ ሁሉም ነገር በጣም አሪፍ ነው። ቀጥሉ ውድ ተመልካች፣ ሁላችሁንም አመሰግናለሁ ማለት ነው። እሺ እና ውድ ተመልካች በመካከሉ ቪዲዮ ተቋርጦብኝ ነው ጠርተውኝ ነው እና ሁላችሁንም አመሰግናለሁ። ላይክ እና ሼር እያደረጋችሁ ይህንን ቪዲዮ አበረታቱኝ ማለት ነው። ውድ ተመልካች ሁላችሁንም ሰላም ብያለሁ። አብረን እንቀጥል ማለት ነው። አብረን እንቀጥል ስሞቹ